በዚህ ሰዓት የቤት ባለቤት እንደመሆን በጣም ከባድ ነገር የለምና መኪና በማይገዛበት ብር ቤት ባለቤት መሆን እንደሚቻል ስሰማ እኔ ቲክቶክ ላይ አይቼ በቃ አይ ራን ነው የምላችሁና ግስቴት ነው ሄድኩት እንዳልኳችሁ ቲክቶክ ላይ አይቼ ነበረ ፕሮሞት ሲደረግ ማለት ነውና መጥቼ ሳየው ዩ ጋይስ ኦ ማይ ጋድ ማለት ይሄ 3 ቤድሩም ፕሮፐርቲያቸው ነው። እነዚህ ያለቁ ስለሆኑ ለነዚህ 50% ከፍላችሁ ነው ባለቤት መሆን የምትችሉትና እኔ ግን በጣም ልቤ ቆሞ የነበረው ማለት look at the view by the way የባለ አንድ መኝታ ቤቶች አሉና 61 እና 65 ካሬ ናቸው። ሶ ከ590 ሺህ ብር ጀምሮ ነው actually አሁንም የበዓልም ቅናሽም አለ ግን ከ590 ሺህ ብር ጀምሮ የቤት ባለቤት መሆን ትችላላችሁ። you guys አስባችሁታል? that is a huge deal and I'm so excited እና ባለ ሁለት መኝታ ቤቶችም 109 ካሬ 115 ካሬ 116 ካሬ አሉ። ባለ 3 መኝታ ደግሞ 144 147 እና 151 ካሬ ፕሮፐርቲዎችም አሏቸው። እንደዚሁ በ10% ቅድመ ክፍያ ባለቤት የምትሆኑበት ማለት ነው። በዛ ላይ ደግሞ ስታንድ ባይ ጀነሬተር አለ፣ ከርሰ ምድር ውሃ አለ፣ ውሃ ጭራሽ አይጠፋም፣ ስዊሚንግ ፑል አለ፣ ላይብረሪ፣ ጂም፣ ወደ ታች አንደርግራውንድ 3 የመኪና ፓርኪንግ። እዚህ ጋር ገድረስት ሚ ብሰራ እያልኩኝ ነበረ ሁላ። ኤኒዌይ ጋርቤጅ ሹተር አለ እና ቤት ስትገዙ ኦብቪየስሊ ደግሞ ሴፍቲ በጣም ኢምፖርታንት ነው እና ሴፍቲ ጭራሽ አያሳስባችሁም ማለት ነው። በጣም ቆንጆ ሎኬሽን ነው። እንግዲህ ዲስካውንቱ እንዳልኳችሁ 8 ወይ 9 ቀን የቀረው እሷ ሳታልቅባችሁ ይቺን እድል እኔ ተጠቅሜባታለሁ እናንተም ተጠቀሙባት እያልኳችሁ ነው። ሶ የሚያስፈልጋችሁን ኢንፎርሜሽን ከስራ አስቀምጥላችኋለሁ። ቴንክ ዩ ፎር ዋቺንግ ባይ